ሪኮርድ ቦክስ ገብተን ሪሚክስ በምናደርግበት ሰዓት እንዴት ሪከርድ ማድረግ እንደምንችል እናያለን። በመጀመሪያ እንደምታዩት እዚህ ጋር ፍሪ የሚል አለ። እኔ የምጠቀመው ፍሪ የሚለውን ነው፣ በክፍያ አይደለም እኔ የምጠቀመው አፕ። ክፍያም አለ፣ ክፍያ የሌለውም አለ። በመቀጠል በግራ በኩል ላይ ያለችው አሁን ምልክት የምሰጣችሁን ትጫኑታላችሁ። ከዛም በመቀጠል በቀኝ በኩል እኔ ጋር እንደምታዩት ቁልፍ ነው። ለምሳሌ አሁን ፕሌይ ስለው ሪከርድ ማድረግ ይጀምር ነበር፣ ግን እኔ ጋር ቁልፍ ስለሆነ ሪከርድ እያደረገ አይደለም። ማሳደግ ወይም ማሻሻል ከፈለጋችሁ በክፍያ ይሄንን ማድረግ ትችላላችሁ። ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ።